ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሙ ስራ ዩቲዩብ ተከታታዮች አህለን እንኳን ሰላም መጣችሁ ብለናል እና ሐረግ ድራማን ይዘንላችሁ መጥተናል እና የፌት ቡችላ ሴቶቹ ላይ እያበደ ነው። ማን ነው? ቆይ ትላንትና ደንበኞቻችንን አስጠፋኝ፣ ተገድጄ ነው ወድጄ አይደለም ብሎ እንዲያስጠፋ የተናገረው ማን ነው? ራሳችሁን አጋልጡ። ራሳችሁን ካላጋለጣችሁ ቅጣቱ ይበዛል፣ ግን ራሳችሁ ካጋለጣችሁ ቅጣቱ ይቀልላችኋል አለ። ከዛ አንዷ ከመሀላቸው ተነስታ እኔ አሁንስ በቃኝ፣ ውፍ ሰለቸኝ፣ በቃኝ፣ በሌላ ሰው ጥፋት እኔ መቀጣት ሰለቸኝ አለች። ከዛ ያው አስጠፋኝ ያለችው ራሷ ተነስታ እኔ ነኝ፣ ነብሳችሁ አይማርም፣ የሴት ልጅ ደም ከኋላም ከፊትም እያሯሯጠ መቀመጫ መቆሚያ የሚያሳጣችሁ፣ የሰላም ሞት አትሞቱም፣ አታስቢ አለ የፌት አለቃ። አታስቢ፣ ይሄን ነገር ሄደሽ ስለማትነግሪያቸው እኔም ሆነ ባልደረቦቼ ምንም ነገር አለ ግደለኛል። እኔን አትገለኝም፣ አልገለሽም። አዎ ግን ለዚህ ጥፋትሽ ዋጋ ትከፍያለሽ ብሎ የወንድሟን ፎቶ አውጥቶ አሳያት ማለት ነው። የወንድሟን ፎቶ አውጥቶ አሳያት። እባክህን እባክህን እኔን የፈለግከውን አድርገኝ እባክህን፣ ወንድሜን ግን ምንም አታደርግብኝ፣ ገና ሕፃን ልጅ ነው ምንም አያውቅም፣ እባክህ ብላ ብትለምነው ምንም የርህራሄ እንትን አልፈጠረም። እሱ ማሰብ የነበረብሽ መጀመሪያ ስህተት ከመፈጸምሽ በፊት ነው። ያናገርሽው ሰው የኛ ባይሆን ኖሮ አሳልፈሽ ሰጥተሽን ነበረ። እሺ ቅርታ፣ ወንድሜን ብቻ ልቀቅልኝ፣ ካሁን በኋላ ምንም ጥፋት አልሰራም፣ ድጋሚ ምንም አይነት ስህተት አልሰራም። ለሁላችሁም ይሆናል። ከዚህ በኋላ አንድ ስህተት የሚሰራ ሰው ካለ ዋጋውን የሚከፍለው በቤተሰቡ ነው። በደንብ ድጋሚ ላታዩ ስለማትችሉ እሺ እባክህን ለዛሬ ብቻ ወንድሟን ማርላት ብላ ብትለምንም ማንም ሊሰማት አልቻለም። እባክህን እባክህን ከማላቸው አንዷ እኔ ግን በቃኝ፣ በሌሎች ሴቶች ዋጋ መክፈል ሰልችቶኝ እኔ መኖር እፈልጋለሁ፣ የተባልኩትን ያለ ስህተት እፈጽማለሁ፣ ካላጠፋው ደግሞ ለማን ብዬ እቀጣለሁ አለች። በጣም ጥሩ ሰማችኋት? ሁላችሁም እንደሷ መሆን ነው ያለባችሁ አለ። ወንድሜን አለች። ያው ትዕዛዝ አስተላለፈ፣ ተገደለ ማለት ነው። ወንድሜን ሉሊት ምንድን ነው ልጁ ገንዘብ ያለው ነው አላት። አንቺ ሴትዮ ዝም በይ፣ አፍሽን ዝጊ፣ የሰው ትዕግስት ይግባሽ አለች። አጎቴና ክብሬ እዚህ ቤት እንድትኖር በማድረግ እንድጸጸት አታድርጊኝ አለች ቤዛ። ይኸውልሽ በማወራቸው ነገሮች ጣልቃ እየገባሽ አትረብሽኝ፣ ዝንብ ማር ምናምን እያልሽ አትበጥብጫ፣ አትፈላሰፍ። ወይዘሮ ቤዛ እንኳን እኔን እነዛ ጥገኞች እንኳን እህትና ወንድም ማስወጣት አልቻልሽም አለቻት። አንቺ ሴትዮ አፍሽን ዝጊ አለች። ሸበላዋ ደግሞ ታታውራ ደግሞ በአሁኑ ምንም አይነት ስህተት አልተሳሳተችም አለች። ቤዛ ምን እያልሽ ነው? ቆይ እናንተ ማለት እኮ ቤተሰቦቼ ናቸው። እናንተ አንቺ እህቴ፣ ናታን ወንድሜ አለች። ሉሊት ብድግ ብላ እኔ ቤተሰብ አይደለም እንዴ? እነሱ እኮ ትተውሽ ይሄዳሉ። ሴትዮ ዝም በይ ብዬሻለሁ፣ ዝም በይ ቤዛ ተይ እንጂ፣ እኔ ያለ እናንተ ማን አለኝ? የትም ጥላችሁኝ አትሄዱ፣ ክፉ ደጉንም አብረን አሳልፈናል። ተው ያለፈው አልፏል፣ ካሁን በኋላ የሚመጣብንን ነገር ተደጋግፈን እንለፍ አለቻት።
እሺ በቃ ቤዚ ካሁን በኋላ አዎ ቤተሰብ ነን፣ አታስቢ፣ ካስከፋውሽ ይቅርታ አለች። ደግሞ ቆይ ልትሄጂ ነው አለች። እሱ እንኳን ሚስጥር ነው። ከዛ ቤዛ መቼም እንደዛ ቢኒ ጋር ልትሄጂ ነው እንዴ? መቼም እንደዛ እያለቀሽ ትቦ ለትቦ ስትፈልጊው ቀብረር ብሎብሻላ። አዎ ልክ ነሽ፣ ግን አሁን መሄድ አለብኝ እንዳይረፍድብኝ፣ ደህና ዋሉ ብላ ወጣች። ወይ ሴትዮ ችግርሽ ምንድን ነው አለች ለቤዛ ለሉሊት። ሰው እንኳን ሲጠላሽ አሰሚኝ፣ እስቲ ራስሽ ተመልከቺ፣ ታመሽ እንኳን የሚያስታምምሽ የለም፣ ለምን ብለሽ ጠይቀሻል ወይ? ቆይ ለምን እንደዚህ ያላለሁ? እኔ ሁላችሁ ምን አይነት እንደሆናችሁ አውቃለሁ። ሁላችሁም የኔ ውጥቀት ነው የምትፈልጉት። ታምም ምን እንደነበር የዛኔ ድግሳቸው ብታከብሩ በጣም ደስ ይላቸው ነበረ አለች። የምትለው ነገር አለ ደግሞ የስ ብላታል። እንግዲህ ቤዛ ጥላ ወጣች። እኔ አለቃ ገደለኝ አረፈትኩ አለች። ሉሊትም ተያይዘው ወጡ። ታውቂያለሽ እናቴ ያለ ዳጊ አንቺ በደንብ ስሻለሽ እህቴ መታ እንደምትጠይቅሽ ቃል ገብታለች አላት። ደግሞ ተናዳብን ነው እንጂ እኮ ጠልታን አይደለም አለ ዳጊ። መታ እንኳ አሞሽ ስታይ እንዴት እንደሆነች ብታቂ አለ ዳጊ። ገኒ ልክ ነህ ኤፉዬ ዳግም ትመጣለች። እንደገና ተሰብስበን አንድ ቤተሰብ እንሆናለን። አዎ ዳጊ አሁን እንሆናለን። ሁላችንም እንደምንፈልገው እህቴና ናታን አጎቴና ሲል ቢኒ እንዳጨርሰው ከዚህ በኋላ ከዛ ቤተሰብ ጋር ምንም የሚያገናኘኝ ነገር የለም፣ ሁሉም ነገር አብቅቷል አለ። እንዴ አለች ገኒ። ተው እንጂ ልጄ እንደዚህ አትበል። ሰማት አጎቴ፣ እናቴ ምንም ሳትንተባተብ እኮ ነው እያወራች ያለችው አለ። ቆይ ግን ምንድን ነው እናቴ? እኔ ከወጣሁ በኋላማ የሆነ ነገር ያገኘሽው ነገር አለ። ቆይ ግን ምንድን ነው ገኒ? ቅድም እኮ ስትወጣ ስጠራህ አልሰማኸኝም አለች ገኒ። ቆይ የኔ ልጅ እንደዛ ለብሳ ግን የት ነው ስትሄድ የነበረው አለች። ነው ወይስ እንደ በፊቱ ራስህን አደጋ ውስጥ የሚከት ነገር ነው ያስከው? ድጋሚ አደጋ ውስጥ አለ ቢኒ የማያውቀው ነገር ስለነበረ። ቆይ እኔ የማላውቀው የተፈጠረ ነገር አለ እንዴ አለ። ምንድን ነው ዝም የምትሉት? መልሱልኝ እንጂ አለ ቢኒ። ለምን አልነግሩኝም ዳጊ? ተነጋግረን አደጋ ውስጥ ገብተሃል እንዴ? እሺ ቆይ ተነጋግረን ለምን መፍትሄ አንፈልግም አለ። እንደዛ የሚባል ነገር የለም ቢኒዬ አለች ገኒ። ስለኔ ምንም ነገር አታስብ፣ ያው እኔም እለት ለእለት እየተሻለኝ ነው። ከጠዋቱም እንኳን አሁን ሻል ብሎኛል። ያው ስቆም እንግዲህ ትንሽ እየተብራከረከ አስቸገር እንጂ ፈጣሪ ይመስገን ደህና ነኝ አለች ገኒ። አንተ አሁን ንዴትህንና ያለህን ተውና ናታንና ፂን ይቅርታ ጠይቃቸው፣ በቃ ይቅርታ አድርግላቸው አለች ገኒ። እና ለእኛ ትነግሪንም ደግፈን እንወስድሻለን አለ። እኔማ ዛሬ ደህና ነኝ አለች ገኒ። ሰሞኑ ያስቸገርኳቸው ይበቃኛል ብዬ ነው። በዛ ላይ ቢኒያም ደህና አይመስለኝም አለች ገኒ። ዳጊ ሱስ ልክ ነሽ አይደለም፣ አሁን ላይ አንቺን ሊደግፍ ቀርቶ ለራሱ ድጋፍ ያስፈልገዋል። አጎቴ ቢኒ አለ ዳጊ። ሊሰማው አልቻለም። ምንም ሊሰማን አልቻለም ማለት እንዳለን ራሱ ረስቶታል አለ። እና ሉሊትን እንዴት ተሸወትኩኝ? አሁን እንዴት ነው ላለቃ ናታን ቤት የለም ብዬ ልነግረው የምችለው? እንዴት ነው አለ። ጥሏት ሄደ ሉሊትን። ቆይ እነዚህ ሰዎች እየፈተኑኝ ይሆን እንዴ አለች። ቆይ አለቃ ናታን ይሆን እንዴ አለች። አይ ይሄ በጭራሽ ሊሆን አይችልም። እንዴት ነው የሚወዳት ልጅ እንደዛ ሊያሰቃያት የሚችለው? አይሆንም። በቃ መውጫ መግቢያ የሚያውቅ ሊሆን
የሚያውቅ ሰው መሆን አለበት። እሱ ደግሞ ደርስበታል አለች። ምንቅር ምንቅር አርጓት እንግዲህ ተነስታለች። ቤዝ ደግሞ ሄዊ በህልሟ መታ እያሰቃየቻት ነው። ለምን እስካሁን ሳትፈልጊኝ የት ሄደሽ ሳትይኝ? ተይ ቤዝ በእናትሽ አረብሽሽም። እስቲ ተነሺ። ሄዊ አንቺ ነሽ እንዴ? ደህና ነሽ አለች። ቆይ መች መጣሽ? ቆይ የት ጠፍተሽብኝ ነው አለቻት።